ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አለ ልጁ ከሩታዬ ጋር ያለው ልጅ። ትክክል ነው። ይሄ መልእክት ለአብርሽ ነው። ሁለት እሱ ጭራሽ በቃ በሁለት ሴቶች ተወደድኩ ብሎ ጢባሩ አይጣል ነው። የምር ጢባሩ በጣም አብዝቶታል ማለት ነው አብርሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እባካችሁ። ጆይን የምትሉ ልጆች ላይክ አድርጉኝ። እንደው ሰወዳችሁ ለኔ ይጠቅመኛል። ለእናንተ እኮ ምንም አይጎዳችሁም። ላይኳን አንዴ ብትነኳት ጆይን ባላችሁበት ማለት ነው። እና እንግዲህ ቅድም የፋየ ቤት ቪዲዮ ተለቋል። እንግዲህ ሩታዬ የመጨረሻ ውሳኔዋን ወስናለች። ከዚህ በኋላ በቃኝ ብላለች። በቃኝ ሩታዬ፣ የምር እኛም እኮ ደስ ይለናል። አንቺ እንደዚህ ቁርጥ ብሎልሽ ብትወስኝ እኛም ደስ ይለናል። ምክንያቱም በጣም ይሄ ሁሉም የታገልሽው ለልጅሽ ነው። ለልጄ ነው ብለሻል። እኛም ይሄ ሁሉ ለአንቺ ድምጽ የምንሆነው ከአንቺ ጎን የምንሆነው ለልጅሽ ብለን ነው። በቃ ልጅ የአባቱን ፍቅር ማግኘት ስላለበት ብለን ነው። ግን በዚህ ልክ ደግሞ ጢባራም ሲሆን በጣም ያናድዳል። እውነት ለመናገር ማለት ነው። የምር ሩታዬ ትክክለኛ ውሳኔ ነው የወሰንሽው። በቃ እንዴ ለልጅሽ ብለሽ ብዙ መስዋዕትነት ከፈልሽ። ዝቅ ብለሽ ይቅርታ እስከመጠየቅ ደረሽ። ብዙ ነገሮችን አርገሻል። ግን ይሄ ነገር እሱ በጣም እንደ ተፈላጊነት ስለተሰማው በጣም በሁለት ሴቶች እየተፈለገ መሆኑን በጣም ስለተሰማው በጣም ጢባራም ሆነ። ስለዚህ ሩታዬ ትክክለኛ ውሳኔ ነው የወሰንሽው ማለት ነው። በዚህ ውሳኔሽ ልትጸኚ ይገባል። አብራችሁ ብትሆኑ ራሱ ልክ አንቺ እንደለመንሽው እሱ መጥቶ እግርሽ ላይ ወድቆ ሊለምንሽ ይገባል። ልጄን አብረን እናሳድግ ብሎ እግርሽ ስር ወድቆ ሊለምንሽ ይገባል። እንዴ ቤተሰብ በጣም ያናድዳል። ሩታ አብርሽ በቃ እኔ እንጃ ሁሉ ነገሩ ምን ሆነ እንዴ? ሁሉ ነገሩ እኮ ነው የቀየረው። ቤተሰብ ስታይሉ ምኑም ቅይር እኮ ነው ያለው እንዴ። ታሞ ሲመጣ ኤክስቼንጅ ሆኖ ነው እንደ የመጣው። እናንተ አብርሽ የምሬን ነው እኮ ምላችሁ። በቃ ኤክስቼንጅ ሆኖ ሌላ አብርሽ ሆኖ መጣብን እኮ እንዴ። መጀመሪያ አካባቢ ኮፍያውን ምናምን እንዴ ኮፍያ ሲያረግ አናቀውም እኛ በፊት አብርሽ ማለት ነው እንዴ። ታሞ ሲነሳ ኤክስቼንጅ ሆኖ ነው እንዴ የተነሳው። እናንተ እንዴት ነው ነገሩ? እኔ አልገባኝም። ኮፍያ ምናምን አድርጎ መምጣት ጀመረ ብዬ ስል ደግሞ ጭራሽ ጸጉሩን ተሰርቶ ደግሞ መጣ። የኡጋንዳ ምንድነው ይመስላል? አይ ኮመንታተሮች የኡጋንዳ ወታደር ነው የኡጋንዳ ምድርሽ ይመስላል እያሉት ነው ማለት ነው። እና ሩታዬ ትክክለኛ ውሳኔ ነው የወሰንሽው። እውነት ለመናገር በቃ እንዴ ሴት ልጅ በዚህ ልክ ዝቅ ብላ ወንድ ልጅን መለመን የለባትም። በቃ አዎ ለልጇ ብላ ብዙ መስዋዕትነት ከፍላለች። ግን እዚህ ጋር ሊያቆምና እዚህ ጋር ሊያበቃ ይገባል። ገብታችኋል ፋሚሊ? እስኪ እናንተም ኮመንት ላይ ያስቀምጡልኝ። ሩታ ከዚህ በላይ አብርሽን መለማመጥ አለባት? ማናቸው በቃ ሄርሜላም ብትሆን ሩታም ብትሆን አብርሽን ከዚህ በላይ መለማመጥ የለባቸውም። እንዴ ማን ስለሆነ እንዴ ምን ስለሆነ እንዴ? ሴት ልጅ እኮ እንዴ ሴት ልጅ ለክብሯ መጨነቅ አለባት። እሱ እኮ እንደዚህ የሆነ ያለው በሁለታቸው ተወድጄ ያለው ብሎ እያሰበ ስለሆነ እኮ ነው። ገብቷቸዋል? በሁለታቸውም ስለተፈቀርኩ በቃ የፋም ትክክለኛ ነገር ነው አሁን ያስቀመጠው። ያለው እቃ ይዞ መውጣት አለበት። አዎ ሩታ ቤት እንግዲህ ሩታ ላይ ሲሄድ የሚያሳየው ፊት ሌላ ነው። ልክ ቪዲዮ ላይ ሲወጣ ደግሞ ሩታን እንደማይፈልጋት ሁለት አይነት ሰው እየሆነ ነው አብርሽ። ገብቷቸዋል ፋሚሊ? ሁለት አይነት ሰው እየሆነ ነው። ሩታ እየተናገረች ነው። ቪዲዮ ላይም በቀደም ፊት ለፊቱ ተነግራለች ከሰማችሁ ማለት ነው። ስለዚህ ሩታዬ በቃ እዚህ ጋር ሊያቆም ይገባል። በቃ ያንቺ እሱን መለመን እሱን መለማመጥ እዚህ ጋር ማቆም አለበት። ከዚህ በኋላ እሱን መለመን በፍጹም የለብሽም። ወደ ኋላ ተመልሰሽ ሩታዬ ማለት ነው። መለመን ካለበት ራሱ እሱ አብርሽ መጥቶ ነው መለመን ያለበት ማለት ነው።
የምር በጣም ያስጠላ። እውነት ነው። የሴት ልጅ እንባ ግፍ አለው እያለች ነው ሩታዬ። ስለ ብዙዬ ማውርታለች። ግን እኔ አሁን ረዥም ቪዲዮ አይደለም የምሰራው፣ አጭር ቪዲዮ ነው። ስለ ብዙዬም የምር በጣም የተናገረችው ነገር ለልጄ ይቀመጣል ይሄ ቪዲዮ። አክስቴ እንዲያርጋኝ ነበር፣ አጎቴ እንዲያርጋኝ ነበር ይላል እያለች ነው ሩታዬ። እውነቷን ነው። የምር ብዙዬ የምትሰራው ነገር በጣም የሚያስጠላ ስራ ነው እየሰራች ያለችው ብዙዬ ማለት ነው። አንደበቷ ሌላ ልቧ ሌላ፣ ሁለት አይነት ሰው ናት እቺ ብዙዬ የምትባል ሴትዮ ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ የምንን ይመስል ነበር። ቤቱን ግን ላይክ ማድረጋችሁን እንዳትረሱ እባካችሁ፣ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቻው